ሰላም ሰላም እንዴት ናችሁ? የአንፍሎ ሚዲያ ቤተሰብ ለማታውቁኝ ስሜ አሽናፊ ታምሩ እባላለሁ። የአንፍሎ ሚዲያ ዩቱብ ቻናል አዘጋጅና አቅራቢ ነኝ። ዛሬ ደግሞ እንደተለመደው አዲስ ነገር ይዤ መጥቻለሁ። እሱም ደግሞ እንዴት አድርገን አዶቤ ፎቶሾፕ ሶፍትዌር ተጠቅመን የፎቶ ባክግራውንድ መቀየር እንችላለን የሚለው አብረን እንማራለን። በደንብ ተከታተሉ። ብዙ ቁም ነገር ትይዛላችሁ ብዬ ተስፋ አደርጋለሁ። ወደ ቲቶሪያሉ ሳንገባ በፊት ይህንን አንፍሎ ዩቱብ ቻናልን ሰብስክራይብ፣ ላይክ፣ ኮመንት በማድረግ ደግፉኝ እላለሁ። ወደፊት ብዙ ነገር አብረን እንማራለን። ስለዚህ አበረታቱኝ እያልኩኝ ሀሳብም ካለ ኮመንትም ካላችሁ ጻፉልኝ። አሁን ቀጥታ ወደ ቲቶሪያሉ እንለፍ። እሺ እንቀጥል። መጀመሪያ የአዶቤ ፎቶሾፕ ሶፍትዌሩን እንከፍታለን ማለት ነው። አዶቤ ፎቶሾፕ ሶፍትዌሩን ስንከፍት ኢንተርፌሱ ይህን ይመስላል። ኢንተርፌሱ እናንተ ለመጀመሪያ የምትከፍቱት ከሆነ እንደዚህ ሳይሆን ምንም አይኖርም። እኔ ደግሞ የሰራኋቸው ከአሁን በፊት የሰራኋቸው ሪሰንትሊ የሰራኋቸው ስራዎች ስላሉ እንደዚህ አመጣልኝ ማለት ነው። ስለዚህ እናንተ ስትከፍቱ እንደዚህ ላይመጣ ይችላል ማለት ነው። ስለዚህ ኤዲቲንጉን ወይስ ፎቶውን ኤዲት ለማድረግ ስንጀምር መጀመሪያ ኦፕን እንላለን። ኦፕን ብለን ፎቶውን እናስገባለን። ፎቶ ላይ ክሊክ አረግ ፎቶውን አስተዋለሁ። ለዛሬ ማሳያችሁ ይህንን ፎቶ እንዴት አድርገን ባክግራውንዱን በሌላ እንቀይረዋለን የሚለውን አብረን እናያለን ማለት ነው። እሱም ቀላልና ኢዝሊ በሆነ ወይ ነው የምናየው። ስለዚህ እንቀጥል። ስለዚህ ይሄንን ፎቶ ባክግራውንዱን ለመቀየር በጣም ስማርት የሆነው መንገድ መጀመሪያ ኦብጀክት ሰሌክሽን ቱል ተጠቅመን ባክግራውንዱን እንቀይረዋለን ማለት ነው። ስለዚህ ኦብጀክት ሰሌክሽን ቱል ሌላኛው ሾርትከቱ ደብሊው ነው። እዚህ ላይ እንደምታዩት ደብሊው መጠቀም እንችላለን። ስለዚህ እሱን እነካለሁ። ይሄ አክቲቭ ሆኗል። ስለዚህ እሱ አክቲቭ ሆነልኝ በኋላ ወዴት እሄዳለሁ? ከላይ ሴሌክት ሰብጀክት የምትለዋለች ሴሌክት ሰብጀክት የምትለውን ክሊክ አደርጋለሁ። ይኸው ሴሌክት እያደረገ ነው። የእናንተ የምትጠቀሙት ላፕቶፕ ወይስ ዴስክቶፕ ፐርፎርማንሱ ሃይ ከሆነ ማለት ግራፊክስ ካለው ወይ ደግሞ ራሙ ከፍተኛ ከሆነ ቶሎ ሊጨርስ ይችላል። ወይ ደግሞ ዝቅተኛ ፐርፎርማንስ ካለው ትንሽ ቆይቶ ሊከፍት። ስለዚህ የኔ አሁን መርጦልኛል። ይኸው እንደዚህ ሴሌክት አድርጓል ማለት ነው። ስለዚህ ይህንን ሴሌክት ካደረገ በኋላ ምን እነካለሁ? ሴሌክት እና ማስክ እነካለሁ ማለት ነው። እሱን ክሊክ አደርጋለሁ። እሱን ክሊክ ሳደርግ እንደዚህ ያመጣል። እንደዚህ ሲያመጣ ኦኬ የምትለውን ክሊክ አደርጋለሁ። ኦኬ የምለውን ከነካ በኋላ እንደዚህ ሆኖ ይጠብቀኛል። ዛም በኋላ ምን እነካለሁ? ከታች ያው እንደምታየው ሌየር ማስክ አንዴ ክሊክ አደርጋለሁ። አንዴ ብቻ ክሊክ አደርጋለሁ። ሌየር ማስክ ያው ሌየር ማስኩን አንዴ ክሊክ ሳደርገው ባክግራውንዱ ክሊር አድርጓል ማለት ነው። ባክግራውንዱን አጥፍቷል። ስለዚህ ባክግራውንዱ በትክክል ስለጠፋው የኔ ሰብጀክት በትክክል ታይቷል። አሁን ነው የቆረጠው ባክግራውንዱን በትክክል ጠፍቷል ማለት ነው። አሁን ሰብጀክቴ ክሊር አድርጎ ይታያል። ስለዚህ አሁን እናስገባለሁ ማለት ነው። መቀየር የሚፈልገውን ባክግራውንድ ይኸው መርጫለሁ። ኦፕን ብዬ ይከፍታለሁ ማለት ነው። ይኸው ባክግራውንድ ማስገባት ነው የፈለኩት። ስለዚህ ወደ መጀመሪያው ተመልሼ ሙቭ ቱል መጀመሪያ ላይ የሚታየውን ቱል ተጠቅመ
ሙቭ ቱል ክሊክ አድርጌ የመጀመሪያ ማስገባት የምፈልገውን ፎቶ ድራግ አድርጌ ወደ ባክግራውንድ አስገባለሁ ማለት ነው። ይሄው ባክግራውንድ ላይ ይለቀዋለሁ። ይሄው ትክክል ገብቷል ማለት ነው። ስገባ ይሄንን እንደዚህ ማሳደግም ማሳነስም ትችላላችሁ። እናንተ እንዲመቻችሁ አድርጋችሁ መስራት ትችላላችሁ። ስለዚህ ይሄ ፎቶ ገብቷል። ከዛም በኋላ ራይት ብዬ ነው የሚወጣው። ራይት አድርጌ ሲወጣ እንደዚህ አድርጎ ፎቶዬን ባክግራውንዱን ቀይሬያለሁ በቀላሉ ማለት ነው። ስለዚህ ፎቶ ባክግራውንድ ለመቀየር ያን ያክል ቀላል ነው ማለት ነው። ይሄንን ከቀየርነው በኋላ ከፈለጋችሁ ማች ከለር ተጠቅማችሁ ሰብጀክቱና ባክግራውንዱ ማች እንዲያደርግ ከለር ማች ማድረግ ትችላላችሁ ማለት ነው። እሱንም ለማድረግ ኢሜጅ ውስጥ ትገባላችሁ። ኢሜጅ ከገባችሁ በኋላ አጀስትመንት ትገባላችሁ። አጀስትመንት ከገባችሁ በኋላ ማች ከለሩን ካለው አስፈላጊ ሆነ ይህን ክሊክ አደርጋለሁ። ኒውትራላይዝ የምትለውን ክሊክ አደርጋለሁ። እዛ በኋላ እሱን ክሊክ ካደረግኩ በኋላ ኦኬ እላለሁ። ሰብጀክት እና ባክግራውንዱ አንድ ፎቶ ስቱዲዮ ውስጥ እንደተነሳ ፎቶ እንደዚህ ማች አድርጎልኛል ማለት ነው። በጣም ስማርት የሆነ ፎቶ ሰርተናል ማለት ነው። ይኸው ፎቶውን ባክግራውንዱን አማረ ሁኔታ ሳካ ሁኔታ አይረናል። አሁን ምንድነው የሚቀርልን? ኤክስፖርት ማድረግ ፎቶውን ወደምንፈልገው ፋይል ኤክስፖርት ወይ ሴቭ ማድረግ ስላለብኝ አሁን ኤክስፖርት እናደርጋለን ማለት ነው። ኤክስፖርት ማድረግ መጀመሪያ ፋይል እንነካለን። ፋይል የምትለውን እንነካለን። ኤክስፖርት የሚለውን እንነካለን። ኤክስፖርት አስ የሚለውን ክሊክ እናደርጋለን። ክሊክ ስናደርገው ስለዚህ ፋይሉ ፔጅ ላይ መሆኑን እኛ መሆን አለብን። ከዛም በኋላ ኳሊቲ ደግሞ 7 እናደርጋለን። ከዛም በኋላ መጨረሻ ላይ ኤክስፖርት የምትለዋለች እሷን ክሊክ እናደርጋለን። ይኸው እንነካለን። ቦታውን እንመርጣለን። ይሄን ዴስክቶፕ መረጥኩ። ሪኔም አደርጋለሁ። እሱ ብዬ ሪኔም አደረግኩ። ከዛም በኋላ ሴቭ እላለሁ። ይኸው ሴቭ አድርጎልኛል ማለት ነው። ለማየት ከአዶቤ እንወጣና ይኸው ዴስክቶፕ ላይ እሺ የሚለው እንደዚህ ሴቭ ተደርጓል ማለት ነው። ይህንን ፎቶ ባክግራውንድ የሚቀየር ይህን ይመስላል። ብዙ ነገር ተምራችኋል ብዬ ተስፋ አደርጋለሁ። ይሄው ቱቶሪያሉ እንደተከታተላችሁት ነው። ብዙ ነገር ተምራችኋል ብዬ ተስፋ አደርጋለሁ። አሪፍ ነበረ። እንዲሁ በቀላሉ የፎቶ ባክግራውንዱን መቀየር እንችላለን ማለት ነው። ስለዚህ የዛሬውን እዚህ ላይ እናበቃለን። ቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። ደህና ቆዩ እያልኩ መልካም ሳምንት ይሁንላችሁ። ሰብስክራይብ ማድረግ እንዳትርሱ። ስለዚህ እኔ በዚሁ በሰላም ቆዩ እላለሁ። መልካም ሳምንት። ቻው